ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን እኔ ሰላም ነኝ። እናንተስ እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም በጣም ደህና ነኝ። እንግዲህ ዛሬ ስለ እነዚህ ነገሮች ማውራት ፈለኩኝ ማለት ነው እና እነዚህ ነገሮች የቤት ማጽጃዎች ናቸው እና ጣለብ ቤት ያሉት አብዛኞቹ አያውቁትም። በብዙ ቤቶች አረቦችም የሉም እነዚህ አይነት የቤት ማጽጃዎች ምናምን የሉም ማለት ነው እና ስለነዚህ አንዳንድ ነገር ልበላችሁ። ዛሬ እንዳጋጣሚ የሆነ ፎቶ አየሁና በጣም ፊቷ ተበላሽቷል፣ በጣም ፊቷ ተጎድቷል እና እንደነዚህ ያሉ ብዙ ፊት የሚጎዱ እጅ የሚጎዱ ነገሮች አሉና ስለነዚህ በሰፊው እስኪ ልንገራችሁ ማለት ነው። ምክንያቱም ብዙ አይነት አሉ፣ ብዙ አይነት የእቃ እንትን አሉ መድኃኒቶች አሉና በእጅ የማይነኩ አሉ። ጓንት ተለብሶ የሚጠቀሙባቸው ከማም ምናምን እንደዚህ ተለብሶ ወይ በሻርባችሁ እንደዚህ አፋችሁን አፍናችሁ ማረግ ትችላላችሁ ማለት ነው። መጠቀም ትችላላችሁ። ያው አረብ ቤት ስትሆኑ የግዴታ መስራትም ስላለባችሁ እንዲህ ማለት አትችሉም እና ስለነዚህ ነገሮች አንዳንድ ልንገራችሁ። ያው ያንን ፎቶ ስለዚህ የመጣሁበትን ያን ፎቶ አስገባላችኋለሁ ፊቷ እንዴት እንደተበላሸ እና ምግብ ስትሰሩም ሆነ ምናምን ያው በዚህ ብቻም አይደለም የሚመጣ ያው የእጅ ሐሰስያ የፊት ቡግር ምናምን የሚያመጡ በምግብ መስራትም ሊመጡ ስለሚችሉ ማለት ነው እና እዚህ ላይ የዘይት ማስለቀቂያ አለ። ይሄ በጣም ሽታው ያስጠላልኝ፣ ግን ዘይቱን በደንብ ነው የሚያስለቅቀው። 5 ደቂቃ 10 ደቂቃ እንትን ስትሉ ተረሽታችሁ ጋዙን ስታስቀምጡት ፏ ነው የሚያደርገው፣ ግን ሽታው በጣም አይሄድም። እዚህ ላይ ፍን ነው የሚያደርግና ሻርባችሁ እንደዚህ ጠምጥማችሁ ብትጠቀሙበት የበለጠ የተመረጠ ነው ማለት ነው። ይሄን እንትን ማለት ነው ለብዙ ነገር አለ። ለጋዝ ይሆናል፣ ለመኪናም ይሆናል። እሰቡ እንግዲህ ማለት ነው። ለጫማም ይሆናል። እዚህ ላይ ጫማ አለ፣ ጋዝ ቡታ ጋዝ ምናምኖችም የሚጸዱበት አለ። ልብስ ምናምን እዚህ ላይ እየጠቆረ ምናምን ነገር ካለ ይሄንን ብትረጩበት ይሄዳል ነው የሚል። እዚህ ላይ የልብስ ፎቶ አለ። ከዚህ ላይ የሞተር ሳይክል አለ። እሰቡ እንግዲህ ማለት ነው ለስንት ነገር ኬሚካሉ ለስንት ነገር እንደሚሆን ማለት ነው። እዚህ ላይ መኪናዎች አሉ እና ለጊድርም ይሆናል ለብረት ድስት ማለት ነው። ይሄን አስቡ እንግዲህ ለስንት ነገር እንደሚሆን ማለት ነው። ይሄ ደግሞ የቤት ማጽጃ ነው። ቤቱን ከጠረግን በኋላ ምን ወለውልበት ማለት ነው። እኔ በተለይ በዚህ መድኃኒት ጥፍር እንኳን የለኝም እንደ ሰዎቹ ማለት ነው። ለምን ብትሉ ይህንን አብዛኛውን ስለምንጠቀም በቃ እኔ ጥፍር የሚባል ዜሮ በሉት። ያው እንግዲህ እግዚአብሔር ይመስገን ቁሜ መሄድ የኔ ስለሆነ ሆነውና ይሄን ሽታው በጣም ያምራል፣ ግን ደግሞ ኬሚካል ስለሆነ ሽታ ያምራል ብለን እንትን ማለት የለብንም፣ መዘንጋት የለብንም። ከማም ብትለብሱ የተመረጠ ነው ማለት ነው። ይሄን ለቤትም ይሆናል ለብዙ ነገር፣ ለሽንት ቤት ለሽታ አብዛኛው ለሽታ ስለሚሆን ማለት ነው። ይሄ ደግሞ ጅፍ ይባላል። ጅፍ ማለት እንደነገርኳችሁ ያጸዳል፣ ሁሉንም ነገር የሚያጸዳ ነው። እዚህ ላይ ያለ ለቡታ ጋዝም ይሆናል፣ ለጫማም ይሆናል፣ ለእቃ ማጠቢያዎችም ይሆናል፣ ለሽንት ቤቶችም ይሆናል። በጣም ያጸዳል። ግን ይሄን ብረት ድስት ላይ አሁን በጣም ምግብ ከተሰራበት ብረት ድስት ላይ ስታረጉት ማለት ነው እንዳለ ያነሳዋል ጥቁረቱን፣ ግን እንዳለ እጃችን በቤሳ የተተለተለ ነው የሚመስል ማለት ነው። እኔ ጓንት ለብሼ ስለምጠቀም ብዙ እንትን አይለኝም፣ አይጎዳኝም ማለት ነው። እኔ በዝም የኛ ቤታችን 4 ፎቅ ስለሆነ 2 ኩሽና ነው ያለ። ይሄ ጓንት አለ፣ ባጣውቁ ቀን እለብሳለሁ ማለት ነው። ለሁሉም ባለብስም ለዚህ እለብሳለሁ። ይሄን ለብዙ ነገር ነው የሚጠቀምበት። በጣም ሽታው እኔ እንጃ ብቻ ምን ልላችሁ እንደምል አላውቅም። በጣም ራስ ያሳመማል። እግዚአብሔር እኔ ወዲያው እንደመጣሁ በቃ
ወደ ላይ ነበር የሚለኝ እፍን ያደርገኛልና ወደ ላይ ይለኛል። እና ደግሞ ይሄ ደግሞ ወዝ ላይ የከነብ ማለት ነው የሶፋ ምናምን ማጽጃ ነው። ሶፋ ሻይ ምናምን ከተደፋበት ቡና ከተደፋበት የምናጸዳበት ነው። እንደዚህ እንትን እንለዋለን እንረቀስ እናደርገው ይኸው ኮረፍረፍ የሚል ነገር ይወጣዋልና ይሄንን ደግሞ የምንጠቀመው እንትን ሲል ነው ሲቆሽሽ ማለት ነው። በጣም ሽታው የሚዘጋ ነገር ነው ሽታ ያለውና ይሄንን የምንጠቀመው ሻይ ምናምን ሲደፋ ነው። ግን የበለጠ ከማም ልበሱ እኔ የምለው የሆነ ነገር እንትናችሁን አፋችሁን ማፈን አለባችሁ እነዚህን ስትጠቀሙ ማለት ነው። እና ከዚህ ላይ ደግሞ የመስታወት ማጽጃ ፊታችን ተስቶ እንኳን ከረጨን ማለት ነው ፊታችን እንዳለ ቡግር ነው የሚሆነው ማለት ነው። ብድግ ነው የሚለውና ይሄንን ስትጠቀሙ ስትረጩ በሩቅ ቢሆን የተመረጠ ነው። ራቅ ብላችሁ ረሽታችሁ ሄዳችሁ መወልወል ትችላላችሁ ማለት ነው። ወይም ከፎጣ ላይ እንደዛ አድርጋችሁ ከምትወለውሉበት ፎጣ ላይ ረሽታችሁ ብትወለውሉበት የተመረጠ ነው እላችኋለሁ። ምክንያቱም ይሄን በጣም ለፊት መጥፎ ነው። በጣም ለፊት መጥፎ ነው። እኔ አሁን ብዙ እንትን አለ መስታወት እኔ ቪዲዮችን ሾርት ቪዲዮ ሄዳችሁ ካያችሁ ለጥቆ እንዳለ ቤቱ መስታወት በሉት እና በዚህ ነው ማጸዳው። ታስቶኝ እንኳን እንደዚህ ብዬ ፊቴ እንትን ካለ ፊቴ በቃ ቡግር ነው የሚረጭበት። እግዚአብሔርን በቃ አውቃችሁ የሆነ ነገር ስታረጉት ፊታችሁ የሚነሳ ነገር የለም እንደዛ ነው ብድግ የሚለውና ይሄንን በሩቅ ተጠቀሙት። ያው ርቃችሁ ብረሽታችሁ እንትን ብትሉት አሪፍ ነው እላችኋለሁ። ይሄ ዋነኛው መርዙ ደግሞ ይሄ ነው። ይሄ የኛ ሀገር ምን ነበር የሚባሉ በዛ ሀገር ሰራሴር ይባላል። በእኛ ሀገር ምን እንደሚባል ስሙ ጠፋኝ። ይሄን ዶቄት ነው። ዶቄት ስላችሁ መርዝ ዶቄት ነው። ዶቄት ስላችሁ የኛ ሀገር ዶቄት የዳጉሳ የጤፍ ምናምን ዶቄት እንዳይመስላችሁ የመርዝ ዶቄት ነው። ይሄን ሶርሶሮች እንደዚህ ቁንጫጭት ምናምን ሲመጣ የምትደፉት ነው። ይሄን ማርያምን ይሄን ሀፍ ከገባ خلاص አይጥ መርዝ ብላችሁ ጥሩት። በጣም መጥፎ ነው። ደግሞ ያኔ ስላችሁ ይገላል ሳይሆን ታውቃላችሁ ይሄ አይነት መድኃኒቶች እነዚህ ኬሚካሎች ማለት ነው ተሰባስበው ወደ አፍንጫችን ወደ አፋችን ወደ ውስጥ ወደ ሆዳችን ከገቡ ቆይተው ሁላቸውም ባንድ ላይ ሆነው ነው ህመም የሚያመጡብንና ይሄን በጣም መጥፎ ከሚባሉት በእጅ እንኳን የማይነካ ነው። ስትደፉ ርቃችሁ እንደዛ አድርጋችሁ ድፉ። ጥግ ለጥግ ነው የሚሉን አረቦች እንኳን ራሱ ጉዳቱን ስለሚያውቁ ማለት ነውና ራቅ ብላችሁ ድፉ። ይሄ ዝንብ ነው። ዝንብ ሲገባ ይኸውላችሁ ዝንቡ ህዝ ላይ ለእያንዳንዱ ነገር እንትን አለው ፎቶ አለውና ይሄን የዝንብ መግደያ ነው። ዝንቦች ከገቡ በሩቅ እንደዚህ ተደርጎ ነው የሚረጨውና ስትረጩ እኔ አሁን ለምሳሌ ከረጨው እንደዚህ ነው የምለው ማለት ነው። እንደዚህ ላለው እረጫለሁ ቤቱን በሞላ በሩን መብራቱን አጥፍቼ በሩን እዘጋለሁ ማለት ነው። ምክንያቱም በጣም ኃይለኛ ነው። በጣም ነው የሚያዞረው። ያ ዙሮ ነው የሚጥል በሉት። ግን መጥፎ ሽታ አለው። መጥፎ ነገር ነው። ይሄ ደግሞ ይሄ ከዚህ ጋር ብዙ የሚያመሳስላቸው ነገር አለ። ነገር ግን ይሄን ለብረት ድስቶች ምናምን ነው የሚሆን። ለጠቆረ ብረት ድስት በጣም ውጭ ላይ ሄዳችሁ ምግብ የምትሰሩ ከሆነ እኛ አሁን አብዛኛዎች የኛ ሰዎች ገጠሪዎች ከደው ውጭ ላይ እንደ መዝናናት ሲሉ ከዛ ምግብ ይሰራሉ፣ በግ ምናምን ያርዳሉ ምናምን ግን እንትኑን ብረት ድስቱን በቃ ጥቁር ክሰል አድርገው ነው የሚያመጡልንና ይሄ የበለጠ ያጸዳዋል ማለት ነው። እዚህ ላይ ፎቶ ማለት እንደምታዩት ለሁሉም ነገር ያጸዳል ማለት ነው። አጅሬ እኔ በ2004 ከመጣሁ ጀምሮ አብሮኝ ያለ ነገር ቢኖር አጅሬ ነው። ማነው እሱ? ክሎሮክስ ማለት ነው። ክሎሮክስ እና እኔ خلاص ዘመድ ሆነናል ማለት ነው። እህትና ወንድም ሆነናል፣ አንለያይም። ክሎሮክስ በነገራችን ላይ ቤት ከማጽዳቱ ይልቅ እጅ በጣም ይጎዳል።
እኔ እጄ ያለቀው በዚህ ነው። እንደ ዝምድና እንትን ባይም አያከብረኝም እና በጣም እጄን የጎዳው ነገር ቢኖር ክሎሮክስ ነው። ከዛ ደግሞ ታጥባችሁት ሽታው አይሄድም። ሽታው በቀላሉ የሚሄድ ነገር አይደለም እና ይህንን ስትጠቀሙ ያው በልክ ብትጠቀሙ ጥሩ ነው። በፊው አርጋችሁ እቃ የምታጥቡ ከሆነ ለሽታ ምናምን እንደዚህ በፊው አንድ ብታረጉበት ከሳሙናው ከፌሬ ጋር ከሳሙና ጋር አንድ ብታረጉበት በቂ ነው። ምክንያቱም በጣም እጅ ይጎዳልና ይህን ልላችሁ የፈለኩት ምክንያቱም ይህን ሁላ ልላችሁ የፈለኩት ዛሬ ካየሁት ፎቶ እንትን ያልኩትን ለምን እኔስ አልነግራቸውም የማውቀውንና እኔ የምጠቀመውን ነገር ለምን አልነግራቸውም ብዬ ነው። እና ዛሬ በዚህ አጠናቀናል። እንግዲህ እንደምትወዱት ተስፋ አለኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አዲስ ጀማሪ ነኝ። በተለያየ ነገሮች እንደምመጣ ተስፋ አለኝ እና ደህና ሁኑ ማሮቼ፣ የአገሬ ልጆች። ሀገራችን ሰላም ያድርግልን። እኛም ከሰው ሀገር ለሀገራችን ያብቃን። የታመሙትንም ጤናቸውን ይመልሳቸው። በሀገር ውጭም ያሉትን እግዚአብሔር እንግዲህ አብሯቸው ይሁን፣ አብሮና ይሁን። ቻው፣ ደህና ሁኑ። መልካም አዳር። ያው እንግዲህ ከእኛ እንትን እያለ ነው፣ እየነጋ ነው። ለእኔ ነው እየጨለመ ያለው፣ ለእናንተ እየነጋ ነው። ለእኔ ግን ከጧቱ 1 ሰዓት ነው የምተኛው።